አይዲዮሎጂ አላቸው። ያንን አይዲዮሎጂ ከሃይማኖቱ በላይ ነው የሚያመልኩት። ለምሳሌ መስመር ይላል ቲፒኤልኤፍ። ለዛ መስመር አገር ተበተነ፣ አገር ፈረሰ፣ ሃይማኖት ፈረሰ፣ ባህል ፈረሰ፣ እሱ ችግር የለበትም። ያ ጋር እስከ መጨረሻ ያሞታል። ስጋት አለባቸው። ምንድነው ስጋታቸው? እነሱ አገርን የሚያክል ነገር ስጋት ናት ለቀጠናው እያሉ ለግለሰብ ስጋት አለብኝ ካሉ እነዚህ ሰዎች አተያያቸው ሀገራዊ አይደለም፣ ግለሰባዊ ነው። ግን አንተ ሀገርክን፣ አባትህን፣ እናትህን ለሰፈሩ ለጎረቤቱ ስጋት ነው ካልክ በኋላ የዛ ቤት ምሰሶ መሆን አትችልም። ሎቢስት ሳይቀጥሩ ልክ ኤርትራውን ሎቢስት ቀጥራ ሌላ ኢትዮጵያን ስሟን ለማጠልሸት የምታደርገውን ጥረት እኔ ትብብር በሚል ሽፋን የመጣው ኢህአፓ እያደረገው ነው። ኢህአፓም አይዲዮሎጂ አለው። አሁን እኮ ከሂስቶሪካል ኢህአፓ ካልተላቀቀ የነብራነ መስቀል ረዳ የነትና ከዛ ካልተላቀቀ ያ ለዛ አይዲዮሎጂ እኮ ወንድሙን የሚገልበት፣ አባትን የሚገልበት፣ አባትን ልጅን የሚሰልልበት ባህል የነበረ ነው። ምን አልመስለሽ አሁን ይሄ 60ዎችን ትውልድ የምናይበት መነጽር መስተካከል ያለበት መስላችሁ? አይዲዮሎጂ አላቸው። ያንን አይዲዮሎጂ ከሃይማኖቱ በላይ ነው የሚያመልኩት። ለምሳሌ መስመር ይላል ቲፒኤልኤፍ። ለዛ መስመር አገር ተበተነ፣ አገር ፈረሰ፣ ሃይማኖት ፈረሰ፣ ባህል ፈረሰ፣ እሱ ችግር የለበትም። ያ ጋር እስከ መጨረሻ ያሞታል። ለዛ ነው ይሄ 1 ሚሊዮን ወጣት አጥቻለሁ ግን አሁንም ይዋጋል የሚለው። መስመር ትባለዋለች ኢህአፓም። መስመር የሚባለው ያው አይዲዮሎጂ ነው። መስመርና ምናምን የሚሉት እሱ አይዲዮሎጂ ነው። ያ አይዲዮሎጂው ምንድን ነው? ኢህአፓም አይዲዮሎጂ አለው። አሁን እኮ ከሂስቶሪካል ኢህአፓ ካልተላቀቀ የነብራነ መስቀል ረዳ የነትና ከዛ ካልተላቀቀ ያ ለዛ አይዲዮሎጂ እኮ ወንድሙን የሚገልበት፣ አባትን የሚገልበት፣ አባትን ልጅን የሚሰልልበት ባህል የነበረ ነው። ያ ከሃይማኖት ይበልጣል፣ ከእናት ከአባቱ ይበልጣል። ያ ኢህአፓ አሁኑ ያለው ራሱን ከዛ አላላቀቅም ከሂስቶሪካል ኢህአፓው። ስለዚህ የኤርትራ ጉዳይ ቀኝ ግዛት ጉዳይ ነው። ኢትዮጵያ የምትባል ሀገር ቀኝ ገዢ ናት። ባህር በር ከኤርትራ በኃይል ወስዳለች ኢትዮጵያ ጨቋኝ ሀገር ናት። ስለዚህ መፍትሄው ምንድን ነው? ኢትዮጵያ ኤርትራን ባህር በር መጠየቅ የለባትም። የወሰደችውን ካለ መመለስ አለባት። ሎቢስት ሳይቀጥሩ ልክ ኤርትራውን ሎቢስት ቀጥራ ሌላ ኢትዮጵያን ስሟን ለማጠልሸት የምታደርገውን ጥረት እኔ ትብብር በሚል ሽፋን የመጣው ኢህአፓ እያደረገው ነው። አዎ ትብብር የሚለውን እኔ እንኳን ውስጡ የተለያዩ ፓርቲዎች ስላሉ ያው ባለማወቅ እንትን አለው። ግን እኔ ኢህአፓ ስፔሲፊካሊ ኢህአፓና ቲፒኤልኤፍ በኢትዮጵያ ውስጥ የሻዕቢያ ቃል አቀባዮች ናቸው። በዚህ ምንም ቃል አቀባይ ብቻ ሳይሆን እኔ ጉዳይ አስፈጻሚ ብዬ ነው። ያው ጉዳይ አስፈጻሚ የባህር በር ጉዳይ አይደለም እኛ ኢትዮጵያውያን እንቀር አይደለም ማደግ የምንፈልግና ኢኮኖሚያችን የተረጋጋ እንዲሆን የምንፈልገው ኢትዮጵያውያን እንቀርና ለኢትዮጵያ የባህር በር ያስፈልጋታል የሚሉ ጎረቤት ሀገሮች አሉ። ጎረቤት ሀገራትን ትተን ታንዛኒያ ለኢትዮጵያ የባህር በር እንደሚያስፈልጋት ታውቃ ኑ በምንም እንኳን ንገረኝ ግን መጠቀም ይችላሉ እስከማለት ደርሰዋል። ሌሎች ዓለማችን ላይ ያሉ ሀገራት ኢትዮጵያ የባህር በር ያስፈልጋታል እያሉ ባሉበት በዚህ ወቅት ላይ ካርድ ስጡኝ እኔ ነኝ እቺን ኢትዮጵያ ማሻገራት የሚል የፖለቲካ ፓርቲ የቀኝ ግዛት እሳቤን ኢትዮጵያ ኤርትራ ላይ የምታራምደው ወይ ደግሞ የባህር በር የኢትዮጵያ ለኤርትራ ነው የሚል ከሆነ ምኑ ነው? በዛ ብቻ ለሚገባው በዛ ብቻ የኢትዮጵያ ባህር በር አይገባትም ብቻ ሳይሆን ኢትዮጵያ ለአካባቢው አገራቶች አደጋ ተደርጋ የምትወስደው ይህን ያምናሉ። ኢትዮጵያ አደጋ ናት፣ አካባቢው ለምስራቅ አፍሪካ ስጋት ናት። አገር ስላሉ ብሔር ብሔረሰቦች ብቻ አይደለም ለአካባቢው። ለምሳሌ አሁን ቁጥር 1 ሱዳን ውስጥ እንደዚህ ያደረገች፣ ዩኤኢ ጋር እንደዚህ ያደረገች፣ ጦር ካምፕ ገነባች፣ አርኤስኤፍ አስታጠቀች። ያን ዘገባ የሚያስተጋቡ ማን ነው? እነዚህ ናቸው። ምንድን ነው እያሉ ያሉት? ኢትዮጵያ ለምስራቅ አፍሪካ አደጋ ናት። አገርሽን
ለሌሎች አገራቶች አደጋ ናት ብለሽ ያሰብሽለት እኮ በቃ ይሄ ነገር እኮ አልቋል። ስለዚህ ምርጫው ላይ እኔ መናገር ፈልገው ቅድም ያልኩት ነው የሚደግመው ወይ በታኝ ትመርጣለህ፣ ኢትዮጵያ ለአካባቢው ስጋት ናት፣ ለዓለም ስጋት ናት የሚለው ትመርጣለህ፣ ወይ ደግሞ በእርግጥ የሚጨፈልቅ ፓርቲ አላየሁም። ያው ጨፍላቂ ነኝ አጠፋለሁ ምናምን የሚል ብሔረሰብ ይደምሰስ የሚል ፓርቲ እስካሁን አልገጠመኝ። እሱ ፓርቲ ኢትዮጵያ ውስጥ በአሁኑ ሰዓት የለም፣ ሊኖርም አይችልም። አሁን ምናልባት ትቆስጣለ ይሁን አላውቅም። ህዝባችንም አሁን ባለው ሁኔታ ህዝባችንም ለነዚህ አይነት አጀንዳ ክፍት አይደለም። ማለት ይህን አጀንዳ የመቀበል ድሉ በጣም በዜሮ ልታነሳው የምትችለው ነው። ይሄ የመጨቆን ምናምን አጠፋለሁ ገላለሁ የሚለው እንደዛ ዜሮ ነው። ግን ይሄ የመበተን አጀንዳ የሚለው እኔ የሚያሳስበኝ ሀገር እመራለሁ የሚል አካል እቺን ሀገር ስጡኝ የሚል አካል ዋጋ የተከፈለበት ታሪክ የህግ እየተባለ በጣም ዋጋ እየተከፈለበት ብዙ ነገር መስዋዕትነት የተከፈለበትን ሁኔታ አጠልሽተከው እነሱ እንኳን በማይፈልጉት ልክ ነው ማለት አጋን ማለት አሁን ኢቭን ኤርትራ ይሄንን ኤክስፔክት አታረግም ከኛ ሀገር እንደዚህ አይነት አጀንዳ ይመጣል የሚል ኤክስፔክቴሽን አይኖራት። ራሷ የቀጠረቻቸው አካላት ከሆኑ የነሱ ሪፍሌክት ሊያደርጉ ይችላሉ እንጂ ሀገር ግን የሚያክል ነገር ስጋት አድርጎ የሚያስቀምጥ እኛ አላየንም። ኢቭን ኤርትራ ባለፉት 3 10 ዓመታት በአንድ ፕሬዚዳንት እየተመራች ስጋት ናት ተብሎ እኮ አላስቀመጠችም። ራሷ ሌሎች ሀገራት ሌሎች ዓለማት ላይ ያሉ ፖለቲከኞች ሀገራት ይሏታል ስጋት። እንደ ኢትዮጵያ ያለች ሀገር ላይ ቁጭ ብለ ለቀጠናው ስጋት ናት ማለት ግን ከዛ በኋላስ የትኛውን ኢትዮጵያ ነው የሚመራት? እኔ እሱ እኮ ነገር አይገባኝ። ኢትዮጵያ ሱዳንን ታተራምሳለች ብሎ የሚመራ ስጋት አድርገዋት እንዴት እንደዚህ አንድ ኢትዮጵያዊ ይህንን ሀሳብ ይዞ ሊወጣ ይችላል? ማለት ምንም እኮ ሊሆን ይችላል። ለምሳሌ የአሜሪካ ወታደር ሶሪያ ውስጥ አለ፣ ኢራቅ ውስጥ አለ እንዳለ ራሱ በቅርብ ነው የሰማነው። የሆነ ሰዓት ላይ በቃ ትራምፕ ከመጣ በኋላ ወጥቷል፣ ባይደንም ጠቅሎ ወጥቷል ምናምን ተብሎ በቅርብ ነው የሶሪያ ውስጥ እንኳን እንግዲህ አሳድ ስልጣን ላይ ያለ የአሜሪካ ወታደር ውስጥ እንደነበር ያናውቁም የነበረው። ከኋላ አሳድ ከወደቀ በኋላ ነው 2 አሜሪካውያን ተገደሉ ምናምን ሲባል የታወቀውና አሜሪካውያን የሶሪያ ውስጥ የአሜሪካ ወታደር እንዳለ ያውቃሉ፣ ኢራቅ ውስጥ እንዳለ ያውቃሉ፣ ብዙ ዓለም ላይ እንዳለ ያውቃሉ። አሜሪካ አገር እያተራመሰች ነው፣ አሜሪካን ውጓት በሏት የሚል አሜሪካዊ የአሜሪካ ፖለቲካ ፓርቲ አትመለከት። በዜጋ ደረጃ ይባልም አይደለም የፖለቲካ ፓርቲ ነገ ከህዝብ ድምፅ የሚፈልግ አካል እንኳን የተማረ ዜጋ ይቀርና ምንም ፊደል ያልቆጠረ ሰው አገሩና የቤትክን ምሰሶ አባትን ለሰፈሩ ስጋት ነው ብለህ መናገር ማለት ነው። አገርክን ስጋት ነው ማለት እናትህን አባትክን ሮይተርስ ላይ ሲጽፍ እንደዚህ ገልብጠሽ ስታይ አሁን ለምሳሌ ሚድል ኢስት አይ የሚል አለና ያነበብኩ ነው። ወዲያውኑ ነው የሚሄደው። ማን ጻፈው ብዬ ነው ላይ የሚሄደው ዘላለም ነው ምናምን ባለ ኢትዮጵያ ታገኝ እውነት ነው። ሮይተርስ ላይ ሂጂ ኢትዮጵያ ነው የምታገኘው፣ የትም ላይ ሂጂ ኢትዮጵያ ነው የምታገኘው። እነዚህ ሰዎች በነገራችን ላይ አሜሪካ ኢትዮጵያን እንደዚህ እየወረደችባት አይደለም። የኢትዮጵያ ላይ የተጋረጠበትን ስጋት አውሮፓውያን ያውቃሉ፣ አሜሪካውያን ያውቃሉ፣ ኢቭን አረቦቹ ያውቃሉ። አሁን ዓለም ላይ እየዞረ በየሚዲያው ኢትዮጵያ ስጋት ናት፣ ኢትዮጵያ የምትባል ሀገር ስጋት ናት እያለ ያለው ማነው ካልሽ ከነዚሁ ፓርቲዎች ጋር ግንኙነት ያለ ኢትዮጵያዊ ኢንተሌክቹዋል እንትን ነው። እኔ ኢትዮጵያ ስጋት ነች የሚለውን ሀሳብ አነሱ። እሺ ስጋት ነች አለ ደን ቀጠሉና ደግሞ አሁን ባለው ሁኔታ እነሱ ራሳቸው ምርጫ መወዳደር ስጋት ሆኖባቸዋል። ስጋት የሚለውን ነገር እንትን ነው በቃ ይሄ ክፍት በሆነ የዲሞክራሲ ልምምድ አሁን እኛ ሀገር ላይ ዲሞክራሲ በትክክል ተግባራዊ እየተደረገ ነው ልንልባቸው የምንችልባቸው ነገሮች ተመልክተናል። ግን ባለው ሁኔታ ላይ ስጋት አለብን። አሜሪካ ሌላ ሀገር ላይ ቁጭ ያሉ ደግሞ ኢቭን ገዢውን መንግስት የሚተቹ ሀገራት ጋዜጠኞችም ስጋት አለባቸው። ምንድነው ስጋታቸው? እነሱ አገርን የሚያክል ነገር ስጋት ናት ለቀጠናው እያሉ ለግለሰብ ስጋት አለብኝ ካሉ እነዚህ ሰዎች አተያያቸው ሀገራዊ አይደለም፣ ግለሰባዊ ነው። ግን አንተ ሀገርክን፣ አባትህን፣ እናትህን ለሰፈሩ ለጎረቤቱ ስጋት ነው ካልክ በኋላ የዛ ቤት ምሰሶ መሆን አትችልም። የዛ ቤት መሪ መሆን አይቻልም።
ከዛ ቤት ነው መውጣት ያለብን። በቃ ከዛ ሲስተም ውስጥ ነው መውጣት ያለብንና ስጋት ናት ያሏትን ኢትዮጵያ እንዴት ሊመሯት ነው? ስጋት ነው የሚሉት። ለዛ ከሆነ አላማቸው መበተን ነው። በተኝ ያ ደግሞ የሚመነጨው ከሃይማኖቱ ነው ማለት አይዲዮሎጂው እንደ ሃይማኖቱ ነው። ኢህአፓ ኢትዮጵያን በስጋት ይፈርጃል። ቲፒኤልኤፍ ኢትዮጵያን በስጋት ይፈርጃል። እንዲሁ እኮ ተናግረዋል እኮ ቲፒኤልኤፍ እኮ ደብቆ አያውቁም። ማፍረስ ነው አላማችን ብለው በአደባባይ ይናገራል። ይሄ ከየት ነው የመጣው ካላችሁ ውስጣቸው የታተመ አይዲዮሎጂ አለ። እኔ ዝም ብሎ በክፋት አንድ የግለሰብ ተነስቶ በሆነ ንብረቱ ስለተወሰደ ሰብአዊ መብቱ ስለተጣሰ ምናምን ብዬ አይደለም ነው የምወስደው። በልባቸው ውስጥ ያምናሉ። ኢቨን ቲፒኤልኤፍ አሁን የሚያስበውን እኮ ሀገር የመበተን አጀንዳውን ለመፈጸም በሚያደርገው ጥረት ላይ ለህዝቡ አራራ፣ ለእናት አራራ። ልጇን ቀብራ መታ ሁለተኛ እና ሶስተኛ ዙር ለቅሶ ሊያስቀምጣት አራራላት። እቺ እናት እኮ ስታበላ ስታጠጣ ኢቭን አይደለም ለነሱ እኛንን የምንወዳችሁ የምናስብላችሁ ለሚሏቸው ይቀርና ጠላት ለሆነው ሁሉ ሲያበሉ ሲያጠጡ የነበሩ ናቸው። ለትግራይ እናት ህልሙን ለማሳካት ያራራው ቲፒኤልኤፍ አሁን ደግሞ መልኩን ቀይሮ በእነዚህ ከመጣ እነዚህ ለማንም አይራሩ፣ ለሀገር ያራራል። ሃይማኖት ኮሎኒያል ለዛ ሃይማኖቱ ነው መስመር ነው። መስመር ኃይልና ያ መስመር አሁን ትግራይ ውስጥ የፖለቲካ ክፍፍሎች መነቃቃቶችን እያየን ነው። ምንድን ነው የመጀመሪያው? ደብረጽዮን በአደባባይ ተናግረዋል። ሞንጀርነት ተናግራለች። ህዝቡ ቀደም ብሎ ውድብ ይዳን፣ ድርጅታችን ይዳን፣ ከህዝቡ ቀድሞ መዳን ያለበት ድርጅቱ ነው ተብሏል። ህወሓት ይዳን እኛ አንፈልግም አሉ። እንግዲህ እኮ ተናግረው እኛ አንፈልግም አሉ ህዝቡ። እዛ አይዲፒ ካምፕስ ያለው የተበተነው ህዝብ ችግር የለም የኛ ነገር ተው፣ ቀደም ብላችሁ ግን ድርጅታችን አድኑልን ተብለናል አሉ። ይሄን ያለው ህዝቡ ነው። እንግዲህ አስበሽዋል። ድርጅቱ ይዳንና የኛ ችግር የለውም ህዝቡ ብለው ነው የተናገራሉ። መዳን ያለበት ፓርቲው ነው። ህዝቡ ቀስ ብሎ ይድናል ከዳንም ማለት ነው። ሃይማኖት ነው ይሄ መስመር የሚሉት። ስልሳዎች ትውልድ ይዘህ መጣ ነው። ኢህአፓና ቲፒኤልኤፍን ልጅቶ ሰው ካየ እኔ የኢትዮጵያ ፖለቲካ ይረዳል ብዬ አላስብም። አይዲዮሎጂው ሃይማኖት ነው። ለዛ ሃይማኖት ይገድላል፣ ለዛ ሃይማኖት ይሞታል። አዎ ኢንድ ድረስ ይሄዳሉ። እኔ አሁን ኢቭን አሁን እንደዚህ አሁን አንተንም ጥሩ ስም ሰጥተው አይዲዮሎጂ አልከው እና ህወሓት አይዲዮሎጂውን ለማስፈጸም ትግራይ ላይ ጦርነት ደግሶ እናትን እያስለቀሰ በቃ የትግራይን ህዝብ እያጎሳቆለ ነው ያለው። ግን ኢህአፓ መጣ። አይዲዮሎጂውን ለማስፈጸም ከህወሓት የተሻለ ሀሳብ የለውም ወይ እቅድ የለውም። ግን ደግሞ አንድ ናቸው። የራሱን እቅድ ሁል ጊዜ በየመድረኩ አጀንዳ ሲደረግለት የሚያነሳው ጦርነት እየተጎሰመ ነው። መንግስት ጦርነት ጎስቦ ህዝብ እየጨረሰ ነው ይላል። ነገ እሱም አይዲዮሎጂውን ለማስፈጸም ጦርነት ነው የሚጎስመው። ጦርነት ጎሳሚ አጀንዳ ነው ኢቭን አሁንም እኮ የሚስተላለፈው። ፖዝ በቃ ህወሓት ያደረገውን ነገ ኢህአፓም እንደ ፓርቲ ለመቀጠል ያንኑ ያደርገዋል። እናትና ልጅ ናቸው። ልክ አሁን የኤርትራና የህወሓት ግንኙነት የላኪና ተላላኪ ነው እንደሚባለው አይደለም። የነዚህ ሰዎች የሀሳብ መጣመር ለአንድ ዓላማ በተለያየ ክንፍ ላይ የሚንቀሳቀሱ ናቸው ብሎም የሚያነሱ አስተያየት ሰጪዎች አሉ። አንድ ናቸው። እኔ ብዙ ጊዜ የኢትዮጵያን ፖለቲካ በተወሰነ መልኩ ተረድቻለሁ ብዬ አስባለሁ። እነዚህ ባክግራውንዳቸው ኮሚኒስት የሆኑት እንትናውን የአፓውን ሶሻል ዲሞክራት ነን ምናምን ሆነናል ነው የሚለው። ቢሆንም ግን ያንን እያይናለንም በተግባር ድሮ እዛ ያለው ሲገዳደሉ የነበሩበት ሲገሉ የነበሩበት ያለ ነው ያሉት እና በቲፒኤልኤፍና በኢህአፓ መካከል ልዩነቱ አይታይም። ያ በትግርኛ ነው መሆኑን ይሄ በአማርኛ ነው። ድሮም እኮ ያ ነው የነበረው። እውነትን ነው። ድሮም ቢሆን መሰላሽ ከቲፒኤልኤፍና ከኢህአፓ ጋር ያጣለው ምንድነው ታውቃለች? ቲፒኤልኤፍ መሰረተ ከገጠር ነው። ትግሉን የሚጀምረው ከገጠር ነው። ኢትዮጵያን መገርሰስ የሚቻለው ከገጠር ገበሬውን አደራጅተሽ መተሽ ነው መፈንቅለ የምትችይው። ኢህአፓ ደግሞ የትግል መሰረተ ከተማ ነው። ከተማ ላይ የገዳይ ስኳድ አለው። የተማረውን ኃይል የተማረ ይዞ ከተማ ላይ ስትወክስ ነው የሚኖረው። ከተማ ላይ በየሆቴሉ ሊስትሮ የሚያስጠርገው ቤተክርስቲያን ውስጥም ትምህርት ቤት ውስጥም እየገባ ጠላት ነው የተባለውን መልቀም ነው። አዳሪ ብሎ ያስበው ይለቅማል። ያንን አሁን በተሻለ ድሮ ማሸነፍ ነው በሚል አይደለም አሁን እየተኮሰ ያለው። ያም አቅሙም የለውም። በእርግጥ
ግን የኔ ፖይንት ምንድነው? ከድሮ አልተፋታም። በድሮ ስርዓት ውስጥ ነው ያለው። ኢትዮጵያን እንደ ጠላት መፈረጁን አላቆመም። ኢትዮጵያን እንደ ስጋት መፈረጁን አላቆመም። ስለዚህ ከቲፒኤልኤፍ ያለየውም እያልኩ ያለሁት አንተ ብቻ አይደለም። ብዙ ሰዎች አሁን ባለው ሁኔታ ስፔሻሊ ከሀገራዊ ጉዳይ ጋር አያይዘው እንደ ጠላት የሚመለከቱ አሉ። እነሱ ኢትዮጵያን እንደ ስጋት ያስቀምጣሉ። የቀይ ባህር ጥያቄን እንደ እድሜ ማራዘሚያም ያነሱታል። በነገራችን ላይ እኔ አሁን ባለው ሁኔታ ገዢው መንግስት የቀይ ባህርን ጥያቄ አንስቶታል። እንደውም የውጭ ግንኙነት የክርክር መድረክ ላይ የውጭ ጉዳይ ሚኒስተሩ በስፋት ገልጸዋል። 30 ዓመታት ሙሉ ጥያቄው ሲነሳ እንደነበር፣ ባለፉት ዓመታት ደግሞ ጥያቄው እየተጠናከረ ጥናቶች ተደርገውበት እንደወጣ የቀይ ባህርን ጉዳይ አንስቶታል ውጭ ጉዳይ ሚኒስተሩ። እሳቸው ከማንሳታቸው ባለፈ ግን በተለያዩ ክልሎች ላይ ያሉ የፖለቲካ ፓርቲዎችን አዲስ አበባ ላይ የሚወዳደሩ ነፃነት ለእኩልነት የምንበለው እና አብን እና ኢዜማ ሌሎች በሙሉ ጠቅለል አድርገው በሚያነሱት የኢትዮጵያ የቀይ ባህር ጥያቄ ተገቢነትን ገልጸው የቀይ ባህር ጥያቄን ለማስመለስም እንደሚሰሩ ገልጸዋል። ነፃነት ለእኩልነት እንደውም ኢትዮጵያ አሰብ ወደብ ብቻ አይደለም የሚያስፈልጋት 5 ወደብ ያስፈልጋታል ነው ያለው። 5 ወደቦችን የምናገኝባቸውን አስቻይ ሁኔታዎችን ብለው አቅርቧል። የነፃነትና ለእኩልነት ፓርቲ የተሻሉ ነገሮች እያየን ስለሆነ፣ አብንም በተመሳሳይ ኢትዮጵያ የቀይ ባህር ጥያቄ ያስፈልጋታል በሚል ደረጃ ያነሳል። ኢዜማ ደግሞ ኢትዮጵያ የቀይ ባህር ጥያቄን አስፈላጊነት ከመግለጽም ባለፈ ኢትዮጵያ የቀይ ባህር ጥያቄ እየጠየቀች ባለችበት ሂደት ላይ በማንኛውም ሁኔታ ከመንግስት ጎን እንደሚሰለፍ አስቀምጧል። እነዚህ ግን እስካሁን በነበረው የክርክር መድረክ ላይ ከቀይ ባህር ጋር በተያያዘ አቋማቸውን አላስቀመጡም። የሀገር ህልውና መሰረት እንደሆነ ይታወቃል ቀይ ባህር። እነሱ ማለት አቋማቸው ስለሚታወቅ ባስቀምጡም ችግር የለውም። አቋማቸው ስለሚታወቅ አይደለም። ሀገር እመራለሁ የሚል ሰውዬ አገር እመራለሁ የሚል የፖለቲካ ፓርቲ አሁን ባለው ሁኔታ ላይ ቀይ ባህር መሰረታዊ ነገር እንደሆነ እየታወቀ ቀይ ባህር ላይ ሀሳቡ ክሊርሊ ማስቀመጥ አለበት። ከኤርትራ ጋር ኤርትራ የቀኝ ግዛት በኢትዮጵያ ተገዝታለች፣ ተጨቁናለች የሚል ሀሳብ የሚያመጡ ከሆነ እኮ ፕሮፓጋንዲስትን መቅጠር አይጠበቅባትም ኤርትራ። የሚዲያውን ትግል እንደውም ካስታወስ ቅርብ ጊዜ የኤርትራው ማስታወቂያ ሚኒስተር እኮ ኢትዮጵያ ወደ 40 ሺህ የሚጠጋ ሰራዊት ልካብናለች። እንደውም እነሱ ሲጽፉ በነገራችን ላይ ማስታወቂያ ሚኒስተሩ ሁልጊዜም ሲጽፍ ፕሮስፔሪቲ ፓርቲ እያለ ነው የሚጽፍ። ኢትዮጵያ እንኳን ብሎ እንደ ሀገር አይጠራት። ፕሮስፔሪቲ ፓርቲ እያለ የፕሮስፔሪቲ ፓርቲ ጥያቄ ነው፣ አጀንዳው የነሱ ነው። 40 ሺህ የሚሆን ሰራዊት ኤርትራ ላይ በትኗል፣ የሚዲያ ሰራዊት ብሎ አንስቷል። በሚዲያ በኩል የሰሩት ፕሮፓጋንዳ እንደከሸፈባቸው አውቋል። ብዙ ፕሮፓጋንዳ ሰርቷል። ሮይተርስ ላይ ቢሊየንስ ከፍሎ ነው የሚያሰሩት የትም ቦታ ሲሰሩ። እነሱ እንደዚህ እየተጋጋጡ ባሉበት በዚህ ወቅት ላይ የኤርትራን አጀንዳ ቀኝ ግዛት ተገዝታለች ኤርትራ እንኳን ኢትዮጵያ ቢቅርና ጋዳፊ እንኳን ኢትዮጵያ ቀይ ባህርን ያጣችበትን አጋጣሚ እኮ ለኤርትራ መንግስት ባለስልጣናት አስጠንቅቋቸዋል። ተገቢ አይደለም፣ የሚጠይቅ ትውልድ ይመጣል ተብሎ ያኔ ገና ከ30 ዓመት በፊት ጋዳፊ ገልጸዋል። የሚጠይቅ ኢትዮጵያዊ ይመጣል፣ ያኔ እንዴት ልትመልሱት ነው ይህን ጥያቄ አሁን ላይ ወደብ አሳልፋችሁ የምትሰጡት ተብለዋል እኮ ሀገር የሸጡ ሰዎች። አሁን ደግሞ ከዚህ ዘመን በኋላ መጥቶ ሀገር ክብር ገብቶ ለዛውም ምርጫ ልትወዳደር የቀናት ጊዜ የቀናት እድሜ ባለው ወቅት ላይ ሀገርን ስጋት ናት ለማስቀመጥ ቀይ ባህር አጀንዳ እንደሆነ የህዝቡ መመለስ የህልውና ጉዳይ መሆኑን እያወቅክ ደግሞ በዚህ ልክ ማውራቱ አሁን ባለው ሁኔታ ላይ ሀገረ መንግስት ግንባታችን ላይ ሁላችንም ማጠናከር መስራት አለብን የሚለው ከምሁራንም አንጻር የምሁራን ተሳትፎ፣ የወጣቶች ተሳትፎ የመንግስት ኃላፊነት ብቻ ሳይሆን ሁላችንም ኢትዮጵያውያን ኃላፊነት ነው የሚለው ገዢ ሀሳብ ነው። ሁላችንም ኢትዮጵያን የምንወዳት ከሆነ የጋራ መግባባት ላይ መድረስ እና የጋራ ሀሳቦችን መገንባት ያስፈልጋል። ከዛ ውጭ ያሉ ልዩነቶቻችንን ደግሞ ተቻችሎ መኖሩ ያው እናንተ በታሪክ አዋቂዎችም ደግሞ ከታሪክ አንጻርም ልዩነትን አቻችሎ ከመኖር ጋርም ብዙ የሚወራለን ታሪኮች ስላሉን እነሱ ላይ ማተኮርም የሚቻልባቸውን መንገዶች መፍጠር አግባብ ነውና የሀገረ መንግስት ግንባታው የመጨረሻው በቃ የማን ኃላፊነት ነው የምትለው አንተ? አዎ አገር ግንባታው አሁን ባለው ሁኔታ ጥሩ ሂደት ላይ ነው ያለው። ያው ብዙ ተባብለን ነው የመጣ ነው። አንዴ በብሔሩ አንዴ በሃይማኖቱ በብዙ ዘመናት መካከል ስንፋለም አንዳንዳችንን ሻርፕን ያደርግን እየሳልን ነው የመጣ ነውና አሁን ሀገር የሁሉም ነው የሚል ላይ ደርሰናል። የኢትዮጵያ ሕዝብም ያው የቀረበው ምርጫ ቅድም እንዳልኳቸው ኢትዮጵያ ስጋት ናት፣ ለህዝቦቿ ስጋት ናት፣ ለአካባቢው ስጋት ናት የሚሉ አሉ። አይ ኢትዮጵያ
ለአካባቢው ማረፊያ ናት የሚሉ ደግሞ አሉ። ቅድም የዘረዘርሻቸው ፓርቲዎች አሉ። እኔ አንድ ፓርቲ ብቻ አይደለም የሚለው ቅድም የተዘረዘሩት በሙሉ ኢትዮጵያ ገናና መሆን አለባት፣ ወደ ባህር መውጣት አለባት፣ በዲፕሎማሲው ዓለም ኢንተርናሽናል መድረክ ላይ በንግዱ በሚሊቴሩ ኤቭሪቲንግ ግሎሪ በቃ ማለት ሀያል ሆና ማውጣት የሚፈልጉ ብዙ ፖለቲካ ፓርቲዎች ኢመርጅ እያደረጉ ነው እና እነዚህን እንዲመለከቱ ነው እኔ በአሁኑ ሰዓት ኢንቫይት ማድረግ የሚፈልገው። ሀገርን በተመለከተ የተለያዩ አማራጮች በዚህ ምርጫ ላይ ቀርበዋል። ብዙ ምርጫዎች አሉ ቴብሉ ላይ። ህዝቡ አገር ግንባታ ላይ መሳተፍ የሚችለው ከዚህ ውስጥ የቱ ነው ለእኔ አገሬን ትልቅ ሊያደርግልኝ የሚፈልገው? በታኝ ነው ወይስ ይሰበስባል? አባት ነው ወይስ እንደ እንጀራ አባት የሚያገለኝ? እንደ ክፉ እንጀራ አባት ሁሉ ክፉ አይደለም፣ እንደ ክፉ እንጀራ አባት የሚሆነኝ የሚለው ላይ ህዝቡ መሳተፍ አለበት። ህዝቡ ነው ዋና የሀገር ገንቢው ህዝብ ነው። መንግስት የመርጠው ህዝብ ነው። ስለዚህ በዚህ ምርጫ ላይ ህዝቡ ቤት መቀመጥ አለበት ብዬ አላስብም። ኢትዮጵያ እንዲህ መስቀለኛ መንገድ ላይ ነው ያለችው። የመሮጥ ወይም ስታክ የማድረግ የመፍረስ እድል የላትም ኢትዮጵያ። በዚህ እሱ አትጠራጠሩ። ግን የሆነ ስታግናንት እንድትሆን ግን ሊያደርግ ይችላል። ቤት ቁጭ ካላችሁ፣ ካልመረጣችሁ፣ ካልተሳተፋችሁ አገር ግንባታ ላይ እንደ ድሮ በጥይት አይደለም አገር ግንባታ ላይ ኮንትሪቢዩት የምታደርጉት። አሁን ማድረግ የምትችሉት በመምረጥ ነው እና ህዝቡ በደንብ መውጣት አለበት። ፓርቲው ማንም ሊሆን ይችላል እኮ። እንደኔ ሪከመንድ የሚያደርገው አገሪቱን እንደ ጠላትና እንደ ስጋት የሚያዩትን ባትመርጡ። ለምርጫ ደግሞ በጣም ብዙ አልተርናቲቭ ቀርበዋል። እያየን ነው ዲቤቶች ላይ ምናምንና የሚቀረው ከኛ ነው። ውጡ፣ ካርድ ባለች በዚህ 2 ቀን ውስጥ ውሰዱ፣ አገር ግንባታ ላይ የራሳችሁን አስተዋጽኦ አኑሩ ማለት እፈልጋለሁ። የምቹ ሚዲያ ከዶክተር ታማኝ ጋር እያደረገው ቆይታ ይህንን ይመስል ነበር። የሀገረ መንግስት ግንባታው የሁላችንም ኢትዮጵያውያን የጋራ ርብርብና የጋራ ውጤት እንደሆነ እንግዲህ የሚታወቅ ነው። ዶክተር የሚያስተላለፈው መልእክት ከዚሁ ጋር ተመሳሳይነት ይዘት ያለው ነው። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን የተለያዩ መረጃዎችን እያቀረበላችሁ ይገኛል። አብሬ ቆይታ ያደረኩት ደግሞ እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች ተመልሰን እንመጣለን። እስከዛው ግን ቸር ቆዩ።